ሰላም ጤና ይስጥልኝ የጤናና ደህንነት ሴፍቲ ኤንድ ሄልዝ ቤተሰቦች እንደምን አላችሁ? ዛሬ ቁርስን መዝለል በሰውነታችን እና በአእምሯችን ላይ የሚያመጣውን ተጽዕኖ እናያለን። ጠዋት ላይ ስንነሳ ጊዜ የለንም፣ ለመብላት አይመቸንም የሚል አይነት ምክንያቶች እንሰጣለን። ነገር ግን ቶሎ የሚደርሱ ምግቦችን መርጦ ለጤና የሚስማሙትን ጉልበት የሚሰጡ ምግቦችን መርጦ በጥቂት ደቂቃ ውስጥ መስራት ይቻላል። ለማንኛውም ይሄን ብሉ ያንን ብሉ አልላችሁም። ብቻ የሚስማማችሁንና እንደ ቤታችሁ የተገኘውን አይነት ምግብ ብትወስዱ ለጤናችሁ ጠቃሚ መሆን። ቁርስ አለመብላት ለሚከተሉት የጤና ችግሮች እንደሚዳርግ የተለያዩ ጥናቶች ያመለክታሉ። የመጀመሪያውን ስናይ ለአእምሮ ስራ ነው። አእምሯችን የሚንቀሳቀሰው በግልኮስ ኃይል ነው። አእምሯችን የሰውነታችንን 20% ያህል ኃይል የሚጠቀመው እሱ ሆኖ ሳለ ራሱ የሆነ ግልኮስ ማከማቸት ግን አይችልም ወይም ማከማቻ የለውም ማለት ነው። በመሆኑም ቁርስ ስንዘል አእምሯችን የኃይል ቁጠባ ውስጥ ወይ ደግሞ ፓወር ሴቪንግ ሞድ ውስጥ ይገባና በዚህ ምክንያት ደግሞ ስራ ላይ ትኩረት እንድናጣ ያደርገናል። ነገሮችን ቶሎ እንድንረሳ ያደርገናል። የውሳኔ አሰጣጣችን ችግር እንዲኖረው ያደርጋል። ብሎም ደግሞ እንድንበሳጭም ሊያደርገን ይችላል ማለት ነው ጥናቶች እንደሚያመለክቱት። ስለዚህ ግሉኮስ ለአእምሯችን በጣም አስፈላጊ ነው ማለት ነው። ታዲያ ጠዋት ቁርስ መብላት የግድ ይለናል ማለት ነው። ሌላው አስገራሚ ነገር ምንድነው? ለሜታቦሊዝም ጤና ይጠቅማል። ቁርስን አዘውትሮ መዝለል ሰውነታችን ለኢንሱሊን የሚሰጠው ምላሽ እንዲቀንስ ያደርጋል። ይህ ደግሞ ለረጅም ጊዜ የስኳር በሽታን ተጋላጭነት ሊጨምር ይችላል ይላል ጥናት። ሁለተኛ ምግብ ውጤት ዘ ሰከንድ ሚል ኢፌክት ይሉታል። ይህ በጣም የሚገርም ሳይንሳዊ እውነታ ነው። ቁርስን መዝለል በዚያው ቅጽበት ብቻ ሳይሆን ምሳ ስትበላም ወይም ስትበሉ ሰውነታችን ለምሳ የሚሰጠው ምላሽ ያበላሸዋል። እንዴት ከተባለ ቁርስ ያልበላ ሰው ምሳ በሚመገብበት ጊዜ የደም ስኳር መጠኑ ቁርስ ከበላ ሰው ይልቅ በከፍተኛ ሁኔታ ይጨምራል። ምክንያቱም ሲርበን ሰውነታችን በራሳቸው እንትኖችን ግሉኮስ እንዲመነጭ ያደርጋሉ ማለት ነው። ወይም ደግሞ ከፓንክሪያስ ከሊቨር ግሉኮስ እንዲመጣ ያደርጋል ማለት ነው። ይህ ደግሞ የኢንሱሊን የሆርሞን እንዲጨናነቅና ለረጅም ጊዜ ለስኳር በሽታ ተጋላጭነትን እንደሚጨምር ያው ጥናቶች ያመለክታሉ። ሌላው የሆርሞኖች መዛባት ነው። ጠዋት ምግብ ካልተመገብን የጭንቀት ሆርሞን ወይም ኮርቲሶል የተባለው ሆርሞን በሰውነታችን ውስጥ እንዲጨምር ያደርጋል። ይህ ደግሞ የልብ ምትንና የደም ግፊትን ሊጨምር ይችላል ማለት ነው። ስለዚህ በሌላ መልኩ ደግሞ ሌላ አይነት በሽታ ሊመጣብን ይችላል በሆርሞን መዛባት ምክንያት ማለት ነው። ከኃይል ማጠር ባሻገር በሆርሞን መዛባት ምክንያት ሌሎች በሽታዎች ሊመጡብን ይችላሉ ማለት ነው። ስለዚህ ቁርስን አትዝለሉ ብሉ ለማለት ነው። እንግዲህ ይሄን ብሉ ይሄን አትብሉ ለማለት አይደለም የመጣሁት፣ ግን ቁርስ አስፈላጊ መሆን ለመንገድ ነው። የተለያዩ የምግብ አይነቶች አሉ፣ እነሱን መምረጥ ነው። አብዛኛውን ጊዜ ብዙ ኃይል ያላቸው ምግቦች ይመረጣሉ ለቁርስ። ለሆድ የማይከብዱና ኃይል የሚሰጡ ምግቦችን ብንመርጥ ጥሩ ነው። እሱን ደግሞ ከሌሎች የጤና ሁኔታዎች ጋር አይተን እንግዲህ ባለፈው ቪዲዮቻችን ላይ እንዳየነው ምንድነው የስኳር መጠንን፣ የኩላሊትን እንዲሁም ደግሞ የጨንጓራን ጤንነት መሰረት ያደረጉ የአመጋገብ ዘዴዎችን ተጠቅማችሁ የራሳችሁን የአመጋገብ ስልት ተጠቅማችሁ ወይም የአመጋገብ ምርጫ ተጠቅማችሁ ብቻ ቁርስን መዝለል እንደሌለባችሁ ለማስታወስ ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ስለተከታተላችሁ አመሰግናለሁ።